በዚች ዓለም ላይ እናት እንደሌለው ብቸኛ ፍጥረት የሚከብድ ነገር የለም። ዛሬ የምናወጋችው ታሪክ በሚሊዮኖች የሚቆጠሩ ሰዎችን ያስለቀሰ የእናት ፍቅር ምን ያህል ለሕይወት አስፈላጊ እንደሆነ ያስመሰከረ ታሪክ ነው። በጃፓን የሚገኘው የአቺካዋን መካነ አራዊት አንድ እንግዳ ታሪክ ያስተናግዳል። ይህም ታሪክ የፓንች ታሪክ ነው። ይህ ትንሽ ዝንጀሮው ለምን ከገዛ እናቱ ተለየ? ለምንስ ሕይወት የሌለውን አሻንጉሊት እንደ እናቱ አቀፈ? እስኪ ቪዲዮን መጨረሻ ድረስ አብራችሁን ቆዩ። የፓንች የሕይወት ትግልና ተአምራዊ ፍጻሜውን እነግራችኋለሁ። በሐምሌ 2025 ነበረ ፓንች የተወለደው። እንደ ማንኛውም ጨቅላ ከእናቱ እቅፍ ሙቀትና ወተት ይጠብቅ ነበር። ነገር ግን ተፈጥሮው ጨካኝ ሆነችበት። እናቱ በሆነው ያልታወቀው ምክንያት ፓንችን ልትቀበለው አልፈለገችም። ገፋችው፣ ጣለችው። ይህም ብቻ አይደለም፣ የዝንጀሮው መንጋውም እንደ ባዕድ ተራ ሌላ ፍጥረት አዩት። የመካነ አራዊት ጠባቂዎችም ፓንች ብቻውን መሬት ላይ ወድቆ ስንቀጠቀጥ አገኙት። በብርድና በረሃብ ሊሞት ጥቂት ቀርቶትም ነበር። ያኔ ነበር የሰው ልጆች ጣልቃ ገብተው ሕይወቱን ለማዳንም የወሰኑት። ፓንች በመስተዋት ውስጥ ሆኖ ሲያይ የብቸኝነት ድምፆች። ፓንች ከብዙ ስቃይና መንገላታት ከብዙ ድካም በኋላ ዳነ። ነገር ግን ልቡ ተሰብሮ ነበር። ዝንጀሮዎቹ ማህበራዊ ፍጡራን ናቸው። ያለ እቅፍና ያለ ጨዋታ ሊኖሩ በፍጹም አይችሉም። ፓንች ግን በመስተዋት ቤት ውስጥ ብቻውን ተዘጋበት። ጠባቂዎቹ በየቀኑ ወተት ቢሰጡትም የጎደለውን ፍቅር፣ የእናት ማንነት ከዝንጀሮቹ መንጋና ህብረት ስለተለየ የሰጡትንም ምግብ ሊበላ ሊጠጣም አልቻለም። ፓንች በብቸኝነትም እየተሰቃየ መሆኑን ሲረዱ አንድ የፈጠራ መፍትሄም አመጡለት። አንድ ትልቅ የዝንጀሮው ቅርጽ ያለውን አሻንጉሊት በረት ውስጥ ተቀመጠ። ፓንች መጀመሪያ ፈራው፣ ነገር ግን ቀስ እያለ ቀረበው። ምክንያቱም እሱን ሲቀርብ የነበረ አንድም ዝንጀሮ አልነበረም። ይልቁኑ እየጎዱት፣ እያባረሩት፣ እየመቱትም ነበሩ። አሻንጉሊቱን ስነካው የተሰማው ሙቀት ልክ እንደ እናቱ ነበር። ከዚያም ቀን ጀምሮ ኦራ ማማ የተባለውን አሻንጉሊት የፓንች ዓለም ሆነ። ብዙ ሰዎችም ካሜራ ይዘው ፎቶ ሲያነሱ፣ የኢንተርኔት አስተያየቶችም ምስሎችም በጣም ተናወጡ። የፓንችና የአሻንጉሊቱ ቪዲዮ በኢንተርኔትም ላይ እንደ ሰደድ እሳት ተሰራጨ። በሚሊዮኖችም የሚቆጠሩ ሰዎች እንዴት ምስኪን ነው እያሉ አለቀሱ። ከዓለም ዙሪያ ሰዎች ፓንችን ለማየት ወደ ጃፓን መጉረፍ ጀመሩ። መካነ አራዊቱም ታይቶ የማይታወቅ የሰው ብዛት አስተናገደ። ፓንች ዝነኛም ሆነ። ነገር ግን ዝነኛ መሆኑ አያውቅም ነበር። ለሱም ዋናው ነገር ያ አሻንጉሊቱ እቅፍ ውስጥ ያለው ብቸኛው ሙቀትና እዛ ውስጥ መሸሸግ ብቻ ነበር። ነገር ግን ፓንች ዕድሜ ልኩን ከአሻንጉሊቱ ጋር ሊኖር አይችልም። እንደ ዝንጀሮ ማደግና ከራሱ ዝርያዎቹ ጋር መኖር አለበት። ይህ ደግሞ ትልቁ አደጋ ነበር። መንጋው ይቀበለው ይሁን ወይስ ይገድሉት ይሁን? ጠባቂዎቹም በከፍተኛ ጥንቃቄ ፓንችን ወደ መንጋውም ለማስገባት ሞከሩ። መጀመሪያ ላይ
ትልልቆቹ ዝንጀሮዎቹ ሊያጠቁት ሞከሩ። ፓንቺ ፈርቶ ወደ አሻንጉሊቱ መሮጠ። ጊዜ ግን ሁሉንም ነገር ይፈውሳል። ፓንቺ ቀስ በቀስ የዝንጀሮዎችን ቋንቋ ተማረ። ታጋሽ የሆነ አዋቂ ዝንጀሮዎቹን ቀረቡት። በመጨረሻም ያ ታምር ተከሰተ። አንዲት አዋቂ ዝንጀሮ ፓንቺን አቅፋ ላሰችው። ፓንቺም ከእውነተኛ እናት ያጣውን ፍቅር ከጓደኞቹ ማግኘት ቻለ። ፓንቺ አሁን ላይ ከሌሎቹ ዝንጀሮዎቹ ጋር ሲጫወት ደስ የሚልና ጥሩ ስሜት ይሰማዋል። ዛሬ ፓንቺ አድጓል። አሁን አልፎ አሻንጉሊቱን ሊጎበኝ ይችላሉ። ነገር ግን አሁን የሚተቃቀፈው ከህያው ጓደኞቹ ጋር ነው። የፓንቺ ታሪክ የሚያስተምረን እናትነት በደም ብቻ ሳይሆን በፍቅርም እንደሚገለጽ ነው። ይህ ቪዲዮ ለእናንተ ምን ትርጉም ሰጣችሁ? እናንተስ እንደ ፓንቺ በብቸኝነት ጊዜያችሁ ያጽናናችሁ ነገር አለ ወይ? በእናትነት ፍቅር አጥታችሁ በህይወታችሁ የተቸገራችሁ፣ ምናልባት ከዚህ ቪዲዮ ብዙ የምትማሩት ታሪክ ይኖራል። ይህ ቪዲዮ ዓለምን ያነጋገረ ለብዙ ሰዎች የሚያልፉበትን ህይወት ያስተምራል ብዬ ነው ያቀረብኩት። ይህንን ቪዲዮ ከወደዳችሁ ላይክ ማድረጉንና ለሌሎችም ሰዎች ሼር ማድረጉን አትርሱ። እንዲሁም ደግሞ ለማርክ ሶሉሽን ዩቲዩብ ቻናል አዲስ ከሆናችሁ ተጨማሪ አስተማሪ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ።